ሰላም እንዴት ዋላችሁ? ከቴክኒውስ ለአሁን ያዝነውን መረጃ እንነግራችኋለን። አብራችሁን ቆዩ። ታዬ ደንዳ ከቀረበባቸው 3 ክሶች በሁለቱ ነፃ ተባሉ። የቀድሞ ሰላም ሚኒስቴር አቶ ታዬ ደንዳ ዛሬ በዋለው ችሎት በሁለቱ ክሶች ነፃ መባላቸውን ጠበቃቸው አበራ ንጉሥ ገልጸዋል። በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ጸረ ሽብር ችሎት በዛሬ ውሎ ከጠላት ጋር መተባበር በሚል በአንቀጽ 251 ሀ መገፋፋትና ግዙፋዊ መሰናዳት አንቀጽ 257 ሰ እንዲሁም የጸና ፍቃድ ሳይኖር የጦር መሳሪያ ይዞ መገኘት በሚል 3 ተደራራቢ ወንጀሎች ተከሰው በክርክር ሂደት ላይ እንደነበሩ ይታወቃል። ጠበቃቸው አበራ ንጉሥ በሁለቱም የመጀመሪያ ክሶች ባቀረቡት የሰው የሰነድና የቪዲዮ ማስረጃዎች በበቂ ሁኔታ ተከላክለዋል በማለት በአብላጫ ድምፅ በነፃ እንዲሰናበቱ ፍርድ መሰጠቱን የገለጹ ሲሆን በሦስተኛ ደረጃ ለቀረበባቸው የጸና ፍቃድ ሳይኖር የጦር መሳሪያ ይዞ መገኘት ወንጀል ግን ባቀረቧቸው ማስረጃዎች በበቂ ሁኔታ ማስተባበል አልቻሉም በማለት የጥፋተኝነት ፍርድ በሙሉ ድምፅ ሰጥቷል ብለዋል። እንዲሁም ጥፋተኛ በተባሉት አንድ ክስ የቅጣት አስተያየት ለመስማት ለህዳር 15 ቀን 2018 ዓ.ም ተለዋጭ ቀጠሮ ተሰጥቷል ሲሉ ጠበቃቸው አበራ ንጉሥ ተናግረዋል።